ጭንቀት ምንድነው? ጭንቀት መንፈስ ነው። ጭንቀት አንድ ሰው የሆነ ነገር ይደርስብኛል ብሎ ሲያስብ ይጨነቃል። ጭንቀት የፍርሃት ጓደኛ ነው። መጽሐፍ ቅዱስ ግን አንድ ነገር ይለናል። ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ አነባለሁ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይንም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ይልና እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። ወደ ወገኖቼ እንግዲህ እኛ ሰዎች ነን። ሰዎች እስከሆነ ድረስ እግዚአብሔር እኛን በመልኩ በአምሳሉ የፈጠረን አምላክ ስለሆነ እኛን የሚፈልገን ሰዎች ነን። እግዚአብሔር ይፈልገናል። እግዚአብሔር ለምንድን ነው የሚፈልገን? እግዚአብሔር ለራሱ የመንግስቱ ዜጎች ሊያደርገን ይፈልጋል። እግዚአብሔር ከጠላት ከዲያብሎስ እጅ ነጥቆ እኛን አውጥቶ የራሱ የግሉ ሊያደርገንና ከኛ ውስጥ ሊኖር ከኛ ጋር ሊኖር እግዚአብሔር ይፈልጋል። ስለዚህ እግዚአብሔር ለኛ እየራራልን፣ እግዚአብሔር እኛን እየጠበቀን፣ እኛ ደግሞ ዝም ብለን እንጨነቃለን። እግዚአብሔር ቃል ምን ይላል? ማቴዎስ ወንጌል ምዕራፍ 6 አሁን ያነበብኩት 33 ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። የቱ ሁሉ? የሚበላው፣ የሚጠጣው፣ የሚለበሰው፣ የሚኖርበት ቤት፣ ሁሉም ነገር ለሚያስፈልገን ነገር እግዚአብሔር ለኛ ያስብልናል። ቃሉ ላይ እንደሚናገረው ፊልጵስዩስ 4:6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ ልመናችሁን ለእግዚአብሔር አስታውቁ ወይንም አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ ይላል። አእምሮን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁን ይጠብቃል ይላል። ስለዚህ ወደ እግዚአብሔር መጠጋት፣ ወደ ሰራን በመልኩ በአምሳሉ ወደ ፈጠረን ለእኛ ሁል ጊዜ የሚተጋ እግዚአብሔር ለእኛ መትጋቱን አሳይቷል። አንድያ ልጁን ኢየሱስ ክርስቶስን እንዲሁ ለእኛ በመስጠት እግዚአብሔር ፍቅሩን ገልጧል። እግዚአብሔር የተወን የረሳን እንዳይመስላችሁ። እግዚአብሔር አልተወንም። እግዚአብሔር አልረሳንም። እግዚአብሔር ዘወትር ስለኛ ይጠነቀቃል። እኛ ነን እግዚአብሔር እንደሚጠነቀቅልን ባለማወቅ በሀሳብ ደረጃ ሀሳብ በእኛ ውስጥ ተፈጥሮ ሰይጣን ሁሉ ጊዜ የተለያየ ፍላጻዎችን ወደ አእምሯችን ይልክና እንድናስብ እንድንጨነቅ ይፈልጋል። ነገር ግን የእግዚአብሔር ቃል አንድ ቦታ ምን ይላል? አንደኛ ጴጥሮስ ምዕራፍ 5 ቁጥር 6-7 ከእግዚአብሔር ከብርቱ አምላክ እጅ በታች ራሳችሁን አዋርዱ ይላል። ራሳችንን ከእጁ በታች አዋርደን እሱን ፈልገን ለእግዚአብሔር ነው የተፈጠርነው፣ ለራሳችን አልተፈጠርንም። ስለዚህ የእግዚአብሔር ዕቃዎች ነን። እግዚአብሔር በእኛ ሊኖር ይፈልጋል። እግዚአብሔር እኛን እንደገና ሊያንጸን ሊገነባን ይፈልጋል። አንጹን ገንብቶን በእኛ ውስጥ ሊኖር ይፈልጋል። ስለዚህ ምን ይላል እዛው ቀጥሎ? እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ይላል። በማላይ በጌታ በኢየሱስ ክርስቶስ ላይ በእግዚአብሔር ላይ እንድንጥል፣ ሀሳባችንን እንድንጥል፣ ስሜታችንን፣ ፈቃዳችንን እንድንጥል እግዚአብሔር ከኛ ይፈልጋል ማለት ነው።
እኛ የእግዚአብሔርን መንግስት የምንሻ ከሆነ የእግዚአብሔር መንግስት ወደ እኛ ትመጣለች። የእግዚአብሔር መንግስት ሲመጣ በልባችን ውስጥ ይኖራል። እግዚአብሔር እኛ ተደስተን በሰላም በእረፍት በደስታ እንድንኖር በፍቅር እንድንኖር እርስ በርሳችን እንድንዋደድ ይፈልጋል እንጂ እንድንጨነቅ አይፈልግም። እኛ የምንጨነቀው በተለያየ ሁኔታ በቤተሰብ ደረጃ እንዲሁም በህብረተሰብ ደረጃ በአገር አቀፍ ሰዎች በሚፈጥሩት ነገር ነው የሚጨነቁት የሚጠበቡት እንጂ ምድር ሰፊ ናት። ምድር አልጠበበችም፣ ለሁሉ ትበቃለች። ነገር ግን ሰው በራሱ ጠቦበታል። በልቡ ሲያስብ በአእምሮ ሲያስብ ጠቦበታል። አገር ሰፊ ናት። ሰርቶ መብላት፣ መጠጣት፣ መልበስ፣ መኖር ይቻላል። እግዚአብሔር በተለያየ ህመም እንኳን ብንያዝ ህመምን የሚያመጣ ክፉ ዲያብሎስ ነውና እግዚአብሔር ከበሽታም ይፈውሰናል። ዋናው እኛ ወደ እግዚአብሔር መጠጋት መጸለይና መጸለይ፣ እግዚአብሔርን መፈለግ፣ እግዚአብሔርን መሻት፣ በነገር ሁሉ በጸሎት በነገር ሁሉ በመልጃ በምስጋና የምንፈልገውን የልባችንን መሻት በእግዚአብሔር ፊት በክርስቶስ ኢየሱስ ማቅረብ እንጂ መጨነቅ አያስፈልግም። ጭንቀት ከዲያብሎስ ነው። የሚያስጨንቀን ዲያብሎስ ነው። እኛን ከእግዚአብሔር ለመለየት የታለ አምላካችሁ? የታለ እናንተ የምትፈልጉት? የታለ እናንተ የምትሹት? ምን አደረገላችሁ እያለ እኛን ለማሳጣት የሚያደርገው የክፉ የዚህ ዓለም ገዢ ሰይጣን የሚያደርገው ስራ እንጂ እኛ እንድንጨነቅ የእግዚአብሔር ፈቃድ ሆኖ አይደለም። ውድ ወገኖቼ በእግዚአብሔር ላይ ታመኑ፣ በእግዚአብሔር ላይ ተደገፉ። እንግዲህ እኛ ለምንለብሰው፣ ለምንበላው፣ ለምንጠጣው፣ ለማንኛውም ለመጠለያ መጨነቅ የለብንም። ጌታ ኢየሱስ ክርስቶስ በምድር በተመላለሰ ጊዜ